ሰራልሽ? ካሁን በኋላ ወደ ስራ ተመልሻለሁ። ምን እንዴ? ጽናት አበድሽ እንዴ? አላበድኩ። ያበድኩትማ ይሄን ቤት ለምን ለቅቄና መሄድ ወሰንኩ ቃል። አንቺ ከይሲ እዚህ ቤት ለመቆየት በጭራሽ እንዳታስቢ እሺ? አንቺ ስላልቀጠርሽኝ አንቺ አትባረሪኝ። ከዚህ ቤት እኔን የማባረር ስልጣን ያላት ሰው ብትኖር እትዬ ብቻ ነው። ኪራ ትሰማኛለህ? ይቺ ልጅ ከዚህ ቤት ውልቅ አርጋ አስወጣልኝ። ያለበለዚያ ምን እንዴ? ቆይ አንቺ ማን ነው የዚህ ቤት አናትና ጉልላት ያደረግሽ? አንተ በማያገባው አትግባ። አሁን እኮ ምንም የሚያጨቃጭቅ ነገር የለም። እኔን ማንም ሰው ማባረር አይችልም። ይኸውልሽ ጽናት፣ እዚህ ቤት መቆየቱ ላንቺ ቢሆን ጥሩ አይደለም። ኪሩቤል፣ እሱን ውሳኔ ለጽናት ብትተው አይሻልም? ዝም በይ አንቺ። ደግሞ የማንሽ አለቅላቂ? ሰኒ ይባላለሁ። በቅጽል ስሜ ደግሞ የቁቅ መረቅ። እኔ ስላንቺ ምን አገባኝ? ስጠይቂኝ ነው የመለስኩልሽ። ጽናት፣ እርግጠኛ ነሽ እዚህ ሲኦል የሆነ ቤት ልትመለሽ ነው? ቆይ ማን ነው ትመለስ ያለው? እትዬ ጋር ደውሎ ትባረር ማለት እኮ ነው። በቃ አለቀ። ትችላላችሁ፣ ግን እኔም ደግሞ ምን እንዳደረጋችሁኝ ሁሉንም ነገር እነግራታለሁ። ጽናት፣ እሱን እንደፈለግሽ፣ ግን በቃ ከኔ ራቂ። ለምን? ስለሚጠላሽ ነው። እስኪ የሰው ልጅ ስሜት ለመረዳት ሞክሪ። በቃሽ ከተባልሽ በቃ። ቤቲ፣ እሱ ንግግር ላንቺ የሚመጥንሽ አይመስለኝም። በቃሽ። ሰው ጠላሻለሁ ሲል አይገባሽም? በቃ ውጪ። አንተ ምን ለምትላረጋገው እንጂ ያማልን? ተው ነው እንደፈለገ እንዳሻኝ ነገር፣ ማንም ከልካይ የለው። ማነሽ ያቆቅ መረቅ? ኮተትሽን ይዘሽ ውልቅ በይልኝ። ምን ነው መውጣት ፈልገሽ ነው ማለት? ኮተትሽን ይዘሽ ውጭ ያልሽኝ እኮ እና የሞተልሻለች ቤቲ። አንድ ነገር ልንገርሽ፣ እግርሽ ወደ መራሽና አፍሽ እንዳመጣልሽ አትናገሪ እሺ? ገደል እንዳትገቢ ማለት ነው። ቆንጆ ትናገሪያለሽ። አመሰግናለሁ። እሺ አንድነት መሆን ትችላለች። ከሷ ጋር አይደለም ከአውሬስ ጋር ተስማምተን እየኖርን አይደል እንዴ? ጽናት፣ አይሆንም አልኩሽ እኮ በቃ። ሲጀምር ምን ተገኝቶ ወጣሽ? አሁን ምን ተገኝቶ ተመለስሽ? ለምን እንደወጣው ረስተኸው ነው ወይስ እንዳስታውስ ፈልገን? ኪራ፣ ጽናት ብትመለስ ቆይ ምንድነው ክፋቱ? ድሮስ አንቺ ምን አለብሽ? ሰው ላይ ተደረበሽ። የኑሮ ውድነቱ አይገባሽም እኮ። ምን ማለት ነው አንቺ? እኔ ልሽ አንድ ነገር ልንገርሽ፣ እዛው ራስሽን ብትችይ ይሻልሻል። እኔ እንደ ኪሩቤል አልታገስሽ። ታውቂኛለሽ አይደል? አረ ጁሊየት ነካውብህ። ለነገሩ ነው ጥፋተኛ። እዚህ ቆሜ ከአንቺ ጋር ማውራት ሰይጣን። ናሆሜ ቆይ እንጂ። ሰኒ፣ ልጅቷን ይዘሻት ሂጂ። ስራ ከሆነም እኔ በደላላ አስፈልግላታለሁ። እኔ እኮ ምንም አልፈልግም አልኩክ። ልታስወጣኝም ከሆነ ትይን ጥራትና ወጣናል። ቆይ አንቺ ምንድነው እንደዚህ ድርቅ ያደረገሽ? እዚህም ግርድና እዛም ግርድና። የስራ አካላቶቹ ቢያወሩ ጣልቃ ባንገባ እላለሁ። ኪራ ማለት እኔ ነኝ። ምኑ ነሽ? እህቱ አይደለሁም። እናቱስ? እኔ ስታኝ እሱን ማደርስ መስላለሁ? አይ ትንሽ ከሱ ገፋታ ያለሽ ብዬ ነው። እዚህ ቤት ተመልሼ ስመጣ እንዳላገኝሽ እሺ? እናንተ ሁሉ ንሊት ምን ሆነ ነው እንደሱ የምታየኝ? አይዞህ ኪራይ፣ ሁሉንም ነገር አብረን እንቆጣዋለን። ግን ምን ብላ ነው እንደዚህ አሳስራ ያስቀመጠች? ዋስጭ እሺ ብጣሪ ኖሮ እኮ